እንዴት ዋላችሁ የአገሬ ልጆች? ዛሬ ደግሞ ይዤላችሁ የመጣሁት ይሄ የተነጠረ ዘይት በኮረሪማ፣ ሮዝመሪን፣ እርድ እንዲሁም ደግሞ የሮዝመሪን የተፈጨ በጠርሙስ ላይ እናደርግና ከዛ የምንፈልገው ዘይት አድርገን ለ40 ደቂቃ ሳንከድን እናንተከትከዋለን። ከዛ በጠርሙዙ እንዳለ ከቀዘቀዘ በኋላ ከድነን በካኪ ወረቀት ሸፍነን እናስቀምጣለን። ለምግባችን በጣም ለጤናችን ደግሞ በጣም የሚጠቅም ዘይት ነው። የሚቀጥለው ላይ ምን እንደምሰራበት አሳያችኋለሁ። ይህን ቪዲዮ ለአንድ ሰው ሊጠቅም ይችላል። ሸር አድርጉ እና ይሄን እንደዚህ አድርገን እናዘጋጅ። ጊዜያችሁን ወስዳችሁ ለምትመለከቱልኝ እጅግ በጣም አመሰግናለሁ። እንዲሁም ዩቲዩቤን ሰብስክራይብ ያረጋችሁኝ አብሮነታችሁ አይለኝ። ያላረጋችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ይህን እንደዚህ አድርገን የተመጣጠነ ዘይት ወይም ራሱ የቻለ ቤታችን ማዘጋጀት እንችላለን ለማለት ነው። በአሁኑ ሰዓት ጾም ስለሆነ በቅቤ ፈንታ ደግሞ ይህንን መጠቀም እንችላለን። በሉ ደህና ዋሉ። ጊዜያችሁን ወስዳችሁ ለተመለከታችሁልኝ መልካም ቀን፣ መልካም ጊዜ ይሁንላችሁ። ሰብስክራይብ እያደረጋችሁ ዩቲዩቤን አበረታቱኝ።